ሶስት የዝውውር ዜናዎችና አንድ ውሉን ያራዘመ ተጫዋች ይገኛል። እኔ እሱ መረጃ ላካፍላችሁ ባጭር ሰከንድ ውስጥ። ማኑ ኮኔ አስደናቂ ሮማና ፈረንሳዊ አማካይ ተጫዋች ማንቸስተር ሲቲዎች በይፋዊ በዝውውሩ ላይ እንደዚሁም በፉክክሩ ውስጥ በይፋዊ መግባት ችሏል። ኢንዞ ፈርናንዴዝ ማይሳካላቸው ከሆነ ፊታቸውን ወደ አስደናቂው ፈረንሳዊና የሮማ ተጫዋች ፊታቸውን እንደሚያዞርና በይፋዊ መቀላቀላቸው ነው የተዘገበው። ካይል ኮንሳን በአርሰናሎች የተቀሙት አስቶን ቪላቸውን ፊታቸውን ወደ ቼልሲው የኋላ መስመር ተጫዋች ሆነው ወደ ቶሲ እንዳዞሩና እንደዚሁም የእስራኤል ኮንሳ ሁለኛ ምትክ ተጫዋች አርግተው እንደሚያሱና ቼልሲዎች ስለዚህ ተጫዋች ከ35 እስከ 40 ሚሊዮን ፓውንድ እንደሚፈልጉና እንደዚሁም አስቶን ቪላዎች ይህን ተጫዋች ለማዞር አሁን በሳሌ እንቅስቃሴ እንደጀመሩ እየተዘገበ ይገኛል። ኦሊ ዋቲክሰን መዳረሻ አሊላል መሆን በይፋዊ መታወቅ ችሏል። አሊላሎች ለአስቶን ቪላዎች 45 ሚሊዮን ፓውንድ ማቅረብ ችለው ነበረ። አስቶን ቪላዎች ከትንሽ ማመንታት በኋላ ላይ ኦሊ ዋቲክሰን የቀረበላቸውን 45 ሚሊዮን ፓውንድ መቀበል ችሏል። ይህን ተከትሎ ቀጣይ መጫወቻና መዳረሻ አሊላን መሆን ችሏል። እንግሊዛዊ ተጫዋች ኦሊ ዋቲክሰን። ጃኦ ፔድሮ አስደናቂው የፊት መስመር ተጫዋች ብራዚላዊ በቼልሲ ቤት እስከ 2032 የሚያደርሰውን አዲስ ውል መፈረሙ ይፋዊ ተደርጓል። ይህን ተከትሎ በቼልሲዎች የ9 ቁጥር ማሊያም እንደሚለብስ ይፋዊ ተደርጓል። አንድ ላይ ጃኦ ፔድሮ ቼልሲ ቤት የቆይታ ሁኔታ እንዴት ተመለከታላችሁ? እናንተ በሀሳብ መስጫ ላይ አካፍሉ።